የሆነ ቦታ ለምን አንሄድም? ዛሬ በቃ ቀናችን ነው ብትን ማለት ነው ያለብን። የሆነ እንደ ፈታ በልስታና ዛሬ ካንተ ጋር ነው ማለት ነው። አይ ብትን ማለት ፈልጋለሁ። ወይ አንተ አማርኛ አይገባም እንዴ? በመጠጥ እንቀስ ያለ ምንድን ነው? ስራ በቃ የሞት ከነ አንተ ስትጠጣስ እንዴት ነው ጓደኞችን ምን ጓደኛ አይደለው? ለዛም የትዳር አጋሩ ነኝ እና መዝናናት ነው እንጂ እንደዚህ መጠጣት ነው እንዴ? መዝናኛ ቦታ ለመዝናናት ነው እንጂ እንደዚህ ቢራ ለመጠጣት ነው? እና መታችን ነው ለቀርታ ጀመረ አያገባም ባክ ለምን ጠራው? አንተ ስትጀምር ለምን ጠራው? ወተቤት ትችላለህ አንተ ሲያን ለምን እንደምትጠራው ምን ነው ተቸገረ? አራባና ኧረ ተወረ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያው ዛሬም በድጋሚ ተገናኝተናል ማለት ነው። ያው አንዳንዴ መቼም ሻይ ቡና ማለት እኮ ግድ ነው። ባለው ነገር መዝናናት ውስጥን ማስደሰት ምንም ማለት አይደለምና እናንተ እንግዲህ ምናልባት የተለያየ ሀሳብ ልትሰጡ ትችላላችሁ። እንግዲህ ይሄ ማለት መስከር አይደለም፣ መጠጣት ማለት ሌላ ነገር አያስብልምና በባለፈው እንግዲህ ያው ተሙን ጠርተን ነበረ። ከሱ ጋር ብንደሰት ጥሩ ነበረ። ያው ደውለን ሊመጣ ስላልቻለ እንግዲህ ያን ዕለት አልተገናኘንም ማለት ነው። እንግዲህ ዛሬ ደግሞ እንደምታዩት እዚች ጋር የተወሰነ ነገር ያው ሻይ ቡና እያልን ነው ማለት ነው። በርግጥ ያው ሻይ ቡና አይደለም፣ ይሄ መጠጥ ነው፣ አልኮል ነው። ግን ምንም ማድረግ አይቻልም። እኔ እንጃ በጣም ሰከርኩ መሰለኝ። የሆነ ሳቅ ነው የሚለኝ እኔ በራሴ ማለት ነው። የሆነ ሳቅ ይለኛልና እውነት ዛሬ እንደ ዛሬ ደስተኛውኛ አላውቅም። ዞሮ እና ሲስቶ እንዴት ነሽ? ኧረ በእናትሽ ዝም ብለሽ ብቻ ነው እንደ አንቺ የምትጠጪው? ሰው ዝም ብሎ ብቻ ይጠጣል? ቼርስ ይባላል ምናምን ነገር እና ቼርስ ማለት ነው። ግን የሆነ ሳይሽ በጣም ሰክረሻል ይመስለኛል አንቺ ማለት ለምን ነው ሰክረ? እና እንዴት ነው ገና ዛሬ ጋብዘኝ ነው እንደዚህ ሆንክስ? አንቺ ገና ዛሬ ምናምን ትያለሽ? ጠጭ እባክህ ትንሽ ገና ዛሬ ምናምን ዛሬ ታዬ ጋብዝከኝ ምን ጋብዘኝ ነው አካበድከኝ? ምንድን ነው ወይን መከፈት ነበረበት? ወይን መከፈት ነበረበት? አሽ ተከሽኖ ነው የፈለግሽ? ለመጀመሪያ ጊዜማ እንደዛ ነበር። ግን አንተ በምንድን ነው የምትቀርበኝ? በጊዮርጊስ ኧረ ምን መስለሽ አሁን ይኸውልሽ ተሙ ይመጣል ሲመጣ እንደሰከረ ነገር ብትሆኚ እኔ አልፋታሽም፣ ነግሬሻለሁ። ተሙ ሲመጣ በቃ አርፈሽ ቁጭ አሁን እንደፈለገሽ ግን እሱ ሲመጣ ግን ይኸው አይደለም ሰክር መሰለኝ። በቃ ያውን ጠጪ በእናትሽ ደፋብሻለሁ አለ ወደዛ ደህና ነገር ጋብዞ ደህና ነገር ምናምን ትላለች። ከዚህ በላይ ደህና ነገር አለ እንዴ? ጠጪ ምንድነው? ውስኪ የጋበዝከኝ መሰለኝ። በቃ ጠጪ ጋር ውስጥ ጠጪ። ከዚህ በላይ ምን አለ? ታካብዳለህ። የራሱ ይሄን ጋብዘህ ከሆነ በአንተ ላይ ታከበርክ ማለት ነው። ምስጋናም ላይ ኖረኝ እኔ ምን እንደምል አላውቅም። ዞሮ አሁን ይመጣል ይምጣ እኔ ምን አገባኝ። ግን እመጣለሁ ብሏል። ምን ዘመድሽ ስለሆነ ተሙት ያለሽ አርፈሽ አትጠጪም እንዴ? ሰውስ ባይመጣ ደስ ይለኛል። ባይመጣ ደስ ይለኛል። እንደዛ አልሽ የሆነ ቦታ ለምን አንሄድም? ዛሬ በቃ ቀናችን ነው ብትን ማለት ነው ያለብን። የሆነ እንደ ፈታ በልስታና ምንድን ነው አንተ ከተሙ ጋር የት ይዤሽ ልሂድ? በቃ የሆነ ቦታ ደስ የሚል ቦታ። የት? ዛሬ ካንተ ጋር ነው ማለት ነው። አይመከረኝም ማድረው አይልም። ጓደኞቼ ደውዬ እራሱ አልመጣም ናቸው። ይሻላል
ይሻላል። አዎ ካንተ ጋር ነው። ሰከርሽ መሰለኝ። ታሙ ባይመጣ ራስ ደስኛለ። አረጋግተሽ ተይ። በቃ እንዳትመጣ ብለው አንተ ከታሙ ጋር ምንድነው? የሴት ሰካራም አያምርም እንዴ ለሰከር እኮ አምገጣው ምንድነው? ታስቀኛለህ እኮ አንዳንዴ። ምንም ትሆንብኝ። ይበቃሻል። ሰው ከጣይ ሰክም እንዴ? በቃ ይበቃሻል። ይሄን ጠጭና ይበቃሻል። እንዴ ስራ ከዝረት አንቺን በኋላ ዝዬ ነው ተሸክሜ ነው ራሴንም ራሱ ይዤ ከገባው እንዳይመጣ ደውለት ማ እንዳይመጣ ዛሬ ብትን ማለት ነው ፈልገው ነው ማለት። ኧረ ይምጣ በእናትሽ። በተሞ አጨክኝ ነው ተሞ እኮ ምስኪን ሰው አይ ብትን ማለት ፈልጋለሁ። ወይ አንተ አማርኛ አይገባም እንዴ? ይጣፍጣል። አንተ የደርግም ይባክሽ ተንቻለሁ። አውራኝ አስደነገጥሽ። ምንድነው ታጠጣ ማለት ይሄ ጠየቃለ እንዴ? ምን አድርግ ነው የምትይኝ? ማራ ሙዴን በእናትሽ ደውለታው እየመጣሁ ነው ብሏል። መንገድ ላይ ነው ያለው። አልፈልግም ነው ዛሬ በመጠጥ እንቀፍ ያለ ምንድነው ታዲያ? የሆነ ስራ በቃ የሞትክ ነህ። በመጠጥ የተኛማ ትገርማለህ በጣም። መጠጥ ጥሩ እንደሆነ ታውቂያለሽ ግን በነገራችን ለምንድን ነው ጥሩ ነው? ተይ በእናትሽ እስቲ አንተ ነው ማውራት ወይ በእናትህ አውራኝ። እኔን አሁን ስለተሞር ሰሙዬ ደረስክ ወንድሜ እየመጣ ነው። ኧረ ና በእናትህ እረፊ እንዳትደውልለት። ከምሬን እዚህ ደርሻለሁ። ከራስ ላይ ነው ቁጭ የማደርገው። አንቺ ስርዓት ይኸውልሽ። ለምን ትደውልለታለህ? እኔ እንዲመጣ በቃ አልፈልግም። በቃ አልፈልግም። ምን አልፈልኩም። እሱ ይኸውልሽ መጣም አልመጣም ከምንም እንትን አይለን። በቃ ያለውን አብረን ሻይ ቡና ብለን እሱ ይሄዳል፣ እኛም ወደ ምንሄድበት እንሄዳለን። ከፈለግንም እዚህ እናገራለን አለ። ገናም እንጠጣለን። ከዛ ደግሞ የሆነ ቦታ አብረን እንሄዳለን ምናምን ነው። ኧረ በስመ አብ ወልድ ወመንፈስ አጠጣም እንዴ? ኧረ አንቺ ግን አረጋጊው በእናትሽ ቀስ ብለሽ ጠጪ። ያጭ ዲ ጠጥታ ታውቅም መሰለኝ ሳስበው። ጠጥታ አታውቅም። ኧረ ተሙ መጣ። ና እዚህ ነን። ኧረ አንቺ ምን ያደረገች? ተሙ እኮ ምስኪን ሰው ነው። እንጂ እንዴ ና እንዴ ባንደና መጣ። ኧረ ተነሽ ቢያንስ ብድግ ናሽ ቦታ አልቀየረ ምንድነው? ምን ይታያችሁ? ኧረ ምንም አናደርግም። ና ቁጭ በል። ምንም አናደርግም። ለዚህ ነው የጠራችሁ? ተቀመጥ። ያው አቦ በእናትህ ና ቁጭ በል። የምጠጣ ከሆነ ጠጣ፣ አለበለዚያ ተመልስና ሂድ። እንዴ ገና ቆሞ ደግሞ ይጨቃጭቃል እንዴ? ና ቁጭ በል። ይኸው ቦታ እንደዚህ ነው። ቦታ ለቀቅንልህ፣ አከበርን። ቦታ ለቀቅንልህ፣ አከበርን። እንዴ እየጠጣሁ ነው። ስታይ ምን ሰላም መስላለሁ። ና ቁጭ በል። ና እንጠጣ። ምን ችግር አለ እንዴ? ምንድነው? ተጠጣ አላውቅም እንዴ? ና ቁጭ በልና ጠጣ። ይምጣልህ የምትጠጣ ከሆነ። ኧረ እኔ ለዚህ ነው እንዴ ሌላ ጉዳይ እንደ አዲስ ነገር አስቸኮላችሁ ጠራችሁኝ? ይኸውልህ ተሙ እና ጠጣም ተራ በቃ እንደዚህ ነው ስለምን ይያዙ? ና ሰው ላድርግ እባክህ። አንዳንዴ ፈታ እንላለን ነው። ለዚህ ነበር አንቺ ስታጨበጭበ ነበር እንዴ? እኮ አጠጥሩ እንዴ? እኛ ዛሬ ገብተሽ ምናምን ትላለች። አቦ በእናትህ አንተ መቼም ሰው አትሆንም። ና ቁጭ በልና ሰው እናድርግ። በቃ ና ቁጭ በል። እንደዚህ ብላችሁ ነው እናንተ ሰው ትሆኑ እንዴ? ታዲያ ትዳር ትዳር ለምን ገደል አይገባም? ጉድጓድ ትቀመጣለህ። ትዳርና ሻይ ቡና ተው በእናትሽ። ትዳርና ሻይ ቡና ምን ኧረ ተሙ ና ቁጭ በል። አንተ ትልቅ ሰው እኮ ነህ። በቃ ለምን የፈለጋችሁ? እድሜያችን ነው። በቃ መጀመሪያ አረፍ በል መጀመሪያ መዝናናት አለብን። መቼ ነው የምትቀይርሽው አንቺ? ለምንድን ነው የምትቀይረው? ኧረ ተሙ ሊያጨቅጭቃ ዛሬ እሷ ጥሩ ሙድ ላይ ሙዲያችንን አታበላሽ። ቁጭ በል አትጠጣ። ቁጭ በልሽ። ለምን ጠጣ? ለምን እቀመጣለሁ? ተቀመጥ። እኔ ሂሳብ ወራሪ እንደዚህ ጋር መጣ። አትቀመጥም እንዴ? ታዲያ መክፈል ሴት ይቀራል። ምን አለ ላጣ ሰው ይከፈል ምን አለ? እንደዚህ እንትን እያልክ ነው የምታጡ? አሁን ትቀመጣለህ አትቀመጥም? አይ ቁጭ በል። ያ ደግሞ እንጠጣበት። ሊየመጣ አከብሽም በቃ ና ቁጭ በል። አረፍ በል እስቲ አረፍ በል። ኧረ አረፍ በል። እኔ አልቀመጥም። ዘይዬ አልቀመጥም። ቪዲዮ አለ እስቲ አረፍ በል። አንዳንዴ ምንድን ነው እንደዚህ ጨቃቃ ጨዋታ የምትጫወቱት? በቃ ቁጭ በል ነው።
እንዴ ትቀመጣለህ? አንቺ እንደዚህ ነው በቃ አጥቃው ሰከርኩ። አዎ ከዚህ በኋላ እንደዚህ ነች እሷ። እኔ ከኔ ጋር ነው የምታወራው። ኧረ አሪፍ አድርገህ እንትን ብላታል። በቃ በእናትህ አሁን ከኔ ጋር ነው የምታወራው ከዚህ በኋላ እሷን ወደ እሷ እንዳታወራ እንደዚህ ፊት መልሰህ ምናምን እሷ ጋር እንዳታወራ። ደህና በቃ እኔ ከአንቺ ጋር እንትን ብዬ ነበረ። በቃ ታልገናኝ ጨርሼ ነበር። ቆይ ጠጣ ይምጣል ጠጣ። ምንድን ነው የምጠጣ? ይምጣል እንዴ? እኔ አልጠጣም እንዴ። አንተ ስትጠጣስ እንዴት ነው ጓደኞችን ይዘህ እንዴት ከሷ ጋር ይዘህ ነገ ቆይ እኔ ምን ጓደኛ አይደለሁ ለዛም የትዳር አጋሩ ነኝ እና መዝናናት ነው እንጂ እንደዚህ መጠጣት ነው እንዴ? መዝናኛ ቦታ ለመዝናናት ነው እንጂ እንደዚህ ቢራ ለመጠጣት ነው? ለታታችን ነው ለቀርበን ተጀመረ ያገባም ባል ለምጣላው ተጀመረ ለምጣላው በቃ ሲጀመር ምንድነው እንደዚህ እናንተ ጨርሰው ነው እንደዚህ አንተ ምን ለኔ የምትደውል ይመጣል እንደ ደህና ነገር ደውለህ እና ምትለኝ ምን ገና እኮ እቺን የጠጣ ነው ገና እንጨምራለን ቁጭ በል እስቲ ምን ነው የምትጨምረው እንደዚህ መብታች ነው ቁጭ በልና በእናትህ ሙዲያችንን አታበላሽ ምን አይነት ሰው ነው እናት እኔ ተወጣጣ ይዛላችሁ እንደ ጭራሽ ምርጥ ይዛላችሁ ይዛላችሁ እናንተ እኔ እኮ ጠጣ እንደሰት ሻይ ቡና እንበል ነው ያልኩት አለቀ እንዴ ምን ታየ ከፋውን ፈታ ነው የመጣው አይ ጥሩ ለምደሻል አሪፍ ነው እኮ አጠጣ ምጣጣካ ተቀመጥና ድሮ ይሄ እንዳይቀርብሽ ነው እዛ ይሄ እንዳይቀርብሽ ነው አይደለ ከሱ ጋር ብለሽ ሙጭጭ ብለሽ እንትን ያለሽ እዛ ለማርሽ እንዳይቀርብሽ ነው እንደዚህ ነው ቃውልስ ብለሽታጭ ታውሱ ይለፍልፍ እብዲ መስል ሁሌ እንደጮህ እንደለፈለፈ ነው ምን አይነት ቆይ እንደለፈለፈ የምታስገድደኝ ምን ነው አንተ እኮ እንደዚህ የምታረገኝ እኔ ሰው እንደደና ነገር ጨጭቅ በቃ እንደዛ ደውለ አልመጣም ሳልመጣ ስቀር አሁን እንደደና ነገር ይኸውልህ ተሙ አንድ ነገር ልንገርህ የመጨረሻ ማለት ነው ጠጣ እንደሰት አለቀ ከዛ ውጭ ወጥተህ ብሄድ ትችላለህ አንተ ሲያን ለምን እንደዚህ የምትለው ምንድን ነው ምንድን ነው ችግር አራባና ተረተወረ ሙዲ አራ ሴት ልጅ ላይ ደፋም ተውን ሻምፖ ያረከው ትንሽ እዛ እዚህ ጋር ምንድን ነው መመላት እጠጣለሁ ገና ትንሽ እዚህ ጋር ምንድን ነው መመላት ትንሽ እዚህ እንደዚህ ማረግ አለብህ ገና እንጠጣለን አንተ ለምን ትጠራዋለህ ጠርሙስ ወረው ይባላል አንተ ዛሬ ነገ እረፍ ፈነክታለሁ ገና እንጠጣለን አሁን በኋላ እኔ አለ ብለህ እንዳትደውሉ ምን የሆነ ነገር ምትነጥይ ሁሉም ማለት ከፈለክ ይታዘዝላል በቃ ጠጣ ያለ ደግሞ እንጠጣበት ምን ማለት ነው አንተ መጠጣት ታላቅም እንደዚህ ነው በቃ ያንቺ ነገር እንደዚህ ነው ለየልሽ አይደል ለየልሽ ተከተልሽ ገደል ግቡ እንዳለ እናንተ እንኳን አይደለም ትዳር መስመሩ ይቅርና ምንም ነገር እንትራት ነው አገባ እንኳን ትዳር ይዘሽ አገባ ውጣ በቃ ውጣ ክብር የለም ካልሆነ በጠርሙስ ነው ክብር የለው ወይ ሁሌ በቃ ከእናንተ ጋር ጨርሻለሁ አሁን በኋላ ማለት ነው ገደል ግባ እባክህ ክብር የለም በክብር ስንጠራ ክብር የለም እንቺ በላሽ ሙዲያችንን አበላሽ አንቺ እኮ አትጥራ እውነት ነበር ሰው ይሆናል ብዬ እኮ በቃ ሄደ ማለት ነው እኔም እሱን ሰው አድርጌ አክብሬ መጥራት አሻን ስለእናንተ ስላንተ እናስብ ምን አሰብክ ማገባው ታታ የት ነው የምንሄደው የት ነው የምንሄደው አዎ እዚሁ እናድራለን እዚህ አልጋለ እንዴ ሞልቶ ማልጋ ይጠፋ እንደዚህ ያቅ መናፈሻ ነው አዲስ አበባ ሁሌ በቃ ችግር ይጠራል በቃ እኛ ብትማት እንፈልጋለን እንዴ መጠጣት እንፈልጋለን